ስለ መንግስት ሰራተኛ እስቲ ኑሮ ምን ትላለህ? ደም አልተወደደም እንደሱ ያው ነው። መንግስት ሰራተኛ ባይዘው እየኖረ ነው እየሞተም የታረድኩት ሰኔ 15 ቀን ነው። እየሞተም ነው ሞቻለሁ። ሞተው ስሞት ጥለው ይሄዱ። እየኖረም ነው እንደምንም ቁርሱን ሳይበላ ይቆጥብና አንድ ጃኬት እና አንድ ጫማ ይገዛል። እሱን በየሳምንቱ ያጥባል። በቃ ያለው ይመስላል። አሁን መንግስት ሰራተኛ ለሚሆኑ ሰዎች እስቲ የምትላቸው ነገር ካለ የሆነ ነገር ምንም አላችሁም ተቀጠሩና ስሩ ነው የምላችሁ። ሀገራችሁን አሉ ሀገራችሁን ውደዱ እያለ ነው ሚስተር ከማል። እሺ አንተስ? ምንም ማለት ምንም ሀሳብ የለህም? ሞትኩበት። ማኛሲ ባለሀብት በጭቅጭቅ ያለም አሮጌም ለብሶ ባንክ ሲሄድ 300 ሺህ ብር ነው የሚዋጣው። ለቡና ይሆናል። የመንግስት ሰራተኛ ባይዘው ቡና ተጣጣ እና ውሃ ግድ ነው። የመንግስት ባይኖር የመሬት ውሃ ተጣጣ። ይኸው ነፍሴ አለ ለአሁኑ። በጋዴንም በረሃ እንዴት አገኘ? ስንት አመት ቆየህ በመንግስት ስራ? ገዛ ቆንጭራይ በጎራዴ ነው ያረዱኝ። አይደል? አሜሪካ ቁጭ ያደረገው እስቲ ምን ትያለሽ? አሁን እስቲ ስለተፈጠረው ነገር እስቲ ምን ትያለሽ? በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚህ እጁ ላይ ሞልቶ የመጨረሻ ላይ ሲወጣ እንዲህ ጠጥቷት ነው። ስለአሁኑ ያሸንፋል። መንግስት ሰራተኛ ሞጥጥ አርጌ 300 ብር ነው ያወጣሁት የዛለት ማለት ነው። የዛለት እኔ ተሽዬ ነው ባለዋለት የተገኘው። ሰንደል ምንም አጭሼ በቃ ጥሩ ደስ ብሎኝ ነው ሄደ። እሱ ግን 300 ሺህ ብር አውጥቶ በማግስቱ 150 ሺህ ብር ነው ያተረፈበት። 450 ሺህ ብር ሆኖታል። እኔ ደግሞ 300ውን አጥፍቼ እንደገና አብዬ ብድግ አልኩ። እባካችሁ መድረሻ 3 ለምን ታዲያ የመንግስት ስራውን አለቀውም ወደ ንግዱ ዓለም ለምን አገባም? ታላይ ተጽፏል። የመንግስት ሰራተኛ ሆኜ እንድኖር ድሃ ሆኜ እንድኖር ተጽፎብኛል።